በክርስቲያናዊ ሕይወት ውስጥ በጣም በዝግ በሮች ይካሄድ ግን ደግሞ ሁላችንንም የሚነካ አንድ ትግል አለ። እናም በዚህ ትንታኔያችን ውስጥ በክርስቶስ ስላለው ስለዚሁ አዲስና አሮጌ ተፈጥሮ መገፋፋት ከኃጢአት ጋር ስላለው ጦርነት በጥልቀት እንመለከታለን። እንግዲያው ትንታኔያችንን የምንጀምረው በቀጥታ ከዚህ ልብን ከሚነካ ጥያቄ ነው። እውነት አንድ ክርስቲያን እያወቀና የወደደ ኃጢአት ሊሰራ ይችላል? ይሄ ጥያቄ ምናልባት ያንዳንዳችን በሕይወታችን ውስጥ በተወሰነ ሰዓት ላይ ለራሳችን ያነሳነው ጥያቄ ይመስለኛል። በቃ በዚህ ትንታኔያችን ውስጥ የምንሄድበት መንገድ ይሄን ይመስላል። መጀመሪያ የውስጥ ጦርነቱን እንመለከታለን። ቀጥለን ደግሞ በውስጣችን ስላሉት ሁለት ተፈጥሮዎች የራስ ጥረት ለምን እንደማይሰራ፣ እውነተኛው ድል በክርስቶስ በማረፍ እንዴት እንደሚገኝ እና በመጨረሻም ይህ ትግል ቀጣይ ቢሆንም እንዴት በተስፋ መኖር እንደሚቻል እናያለን። እንግዲህ ወደ መጀመሪያ ነጥባችን ስንገባ የክርስቲያን ውስጣዊ ጦርነት። ብዙ ጊዜ ከኃጢአት ጋር የምናደርገው ትግል ሲበዛብን የሆነ ነገር ተሳስቷል፣ ምናልባት ድክመት ነው ብለን እንደምንዳለን አይደል? ግን እውነታው የዚህ ትግል መኖር በራሱ የመንፈሳዊ ሕይወት ምልክት መሆኑ ነው። ይሄንን ነጥብ በደንብ መረዳት በጣም ወሳኝ ነው። ከኃጢአት ጋር መታገል የመዳን ምልክት ነው እንጂ የመዳን አለመኖር ማሳያ አይደለም። ይሄ የውስጥ ግጭት ብቻችንን እንደሆነን እንዲሰማን ሊያደርግ ይችላል። ግን እውነታው የክርስቲያንን ሁሉ የጋራ ልምድ መሆኑ ነው። እምነት በሌለው ሰው ሕሊና ውስጥ አልፎ አልፎ ከሚሰማው የጥፋተኝነት ስሜት ይልቅ በአንድ አማኝ ውስጥ ከኃጢአት ጋር የሚደረገው ጦርነት እጅግ የመረረና የማያቋርጥ ነው። ምክንያቱም በውስጡ ሕይወት አለ። እሺ፣ ታዲያ የዚህ ትግል ስር መሰረቱ ምንድን ነው? ከየት ነው የሚመነጨው? መልሱ በእያንዳንዱ አማኝ ልብ ውስጥ በሚደረግ ጦርነት ላይ ነው። ሁለት ተቃራኒ ኃይሎች በሚያደርጉት ፍልሚያ። በአንድ በኩል ጌታን ስንቀበል ኃጢአትን የሚጠላና ወደ እግዚአብሔር የሚሳብ አዲስ ተፈጥሮ በውስጣችን ይፈጠራል። በሌላ በኩል ደግሞ አሁንም ወደ ኃጢአት የሚጎትተን ያ አሮጌው ሰው ወይም ሥጋ የምንለው የድሮ ተፈጥሯችን አብሮን አለ እና እነዚህ ሁለቱ ፍላጎታቸው ፍጹም ተቃራኒ ስለሆነ የማያባራ ግጭት ውስጥ ናቸው። ያው ሐዋርያው ጳውሎስ በገላትያ መልእክቱ ላይ ይሄንን ግጭት ቁልጭ አድርጎ የሚያስቀምጠው እንዲህ ይላል፣ ሥጋ መንፈስን ይቃወማልና መንፈስም ሥጋን ይቃወማል፣ እነዚህም እርስ በርሳቸው ይቃወማሉ። ይሄ ማለት በቃ በውስጣችን የሚሰማን ውጥረት ምናባቢ አይደለም፣ እውነተኛ እና በመጽሐፍ ቅዱስ የተረጋገጠ መንፈሳዊ እውነታ ነው። እናም ይሄንን ጦርነት ስለምናውቅ በተፈጥሯችን ምንድን ነው የምናደርገው? በራሳችን ጥረት ለማሸነፍ እንሞክራለን። ነገር ግን አብዛኛውን ጊዜ ይህ መንገድ ወደ ተስፋ መቁረጥ ዑደት ውስጥ ነው የሚከተን። ለምሳሌ ብዙ ጊዜ ጠንክሬ ጸልያለሁ፣ እጦማለሁ፣ መጥፎ ጓደኞችን እቀይራለሁ ወይም ከዚህ ቦታ እቆጠባለሁ ብለን እንወስናለን። እነዚህ ሁሉ በእርግጥ በጣም መልካም መንፈሳዊ ልምምዶች ናቸው። ነገር ግን በኃጢአት ላይ ድልን ሊሰጡን የሚችሉ ዋና ምንጮች ግን አይደሉም። ሐዋርያው ጳውሎስ ራሱ እኮ ይህንን የውስጥ ተስፋ መቁረጥ በሐቀኝነት ነው የገለጸው። ማድረግ የምፈልገውን መልካም ነገር አላደርግም፣ ነገር ግን የማልፈልገውን ክፉ ነገር አደርጋለሁ ሲል በራሳችን የፍላጎት ኃይል ብቻ ኃጢአትን ማሸነፍ እንደማይቻል ነው የሚያሳየው። እውነት ለመናገር ትግሉ ከሰብአዊ አቅማችን በላይ ነው። እናም እዚህ ጋር በጣም ወሳኝ የሆነ ልዩነት አለ። ልብ በል፣ መንፈሳዊ ልምምዶች ጦርነቱን የሚያሸንፉልን መሳሪያዎች አይደሉም። ይልቅንስ ድሉ ከተገኘ በኋላ ያንን ድል ጠብቀን እንድንጓዝ የሚረዱን ናቸው። ጦርነቱን የሚያሸንፈው ግን ሌላ ነገር ነው። እንግዲያው የራሳችን ጥረት መፍትሄ ከሆነ መፍትሄው ምንድን ነው? እስቲ አሁን ትኩረታችንን ከራሳችን ትግል ላይ አንስተን ወደ አንድ ሙሉ በሙሉ የተለየ የድል ስለት እናዙር። እናም መፍትሄው ይህ ነው፣ የበለጠ ጥረት ሳይሆን ሙሉ በሙሉ ማረፍ። አሁን ይህ ሐሳብ እስካሁን ከተነጋገርነው ጋር ፍጹም ተቃራኒ ይመስላል አይደል? ኃጢአትን ለማሸነፍ የበለጠ ከመጋፈጥ ይልቅ ሙሉ በሙሉ ማረፍ እንዴት መፍትሄ ይሆናል? ግን ይህ ቀላል የሚመስል መግለጫ
የድል ቁልፍን በውስጡ ይዟል። ታዲያ ማረፍ ማለት በትክክል ምንድን ነው? ሁለት ክፍሎች አሉት። አንደኛው በክርስቶስ ሥራ ምክንያት ከኃጢአት ባርነት ነፃ መውጣታችንን በአእምሯችን ማወቅ እና ማመን ነው። ነገር ግን ሁለተኛውና በጣም ወሳኙ ክፍል ይህ እውነት ከጭንቅላታችን አልፎ ወደ ልባችን እንዲሰርጽ መጸለይና መፍቀድ ነው። የልብ ዓይኖቻችን በርተው ይህን ነፃነት በልምድ የምንረዳበት መለኮታዊ ግኝነት ነው። ይሄ ጽንሰ ሐሳብ በእስራኤላውያን ታሪክ ውስጥ በሚያስደንቅ ሁኔታ ተገልጿል። አስቡት፣ በፊታቸው ቀይ ባህር አለ፣ ከኋላቸው የፈርዖን ሰራዊት እየተከተላቸው ነው። በራሳቸው ኃይል ሊያደርጉት የሚችሉት ምንም ነገር አልነበረም። ሙሉ በሙሉ አቅም አልባ ነበሩ። በዚህ ሰዓት ለእስራኤላውያን የተሰጠው መመሪያ ተዋጉ ወይም ሽሹ የሚል አልነበረም። ይልቁንስ ጸንታችሁ ቆሙ፣ ዛሬም እግዚአብሔር ለእናንተ የሚያደርጋትን ማዳን እዩ የሚል ነበር። በሌላው አባባል ጸጥ በሉ፣ ቆሙ እና እመኑ። እናም የዚህ ምሳሌ ዋና ትምህርት ይሄ ነው። ድል የሚመጣው እኛ አቅመቢስ መሆናችንን አምነን ስንሰጥ እና እግዚአብሔር እውነተኛው ተዋጊ መሆኑን ስንቀበል ነው። ተዋጊው እርሱ ነው፣ እኛ አይደለንም። የእኛ ድርሻ መታመን፣ የእርሱ ድርሻ መዋጋት ነው። አሁን ይህንን መረዳታችን ትግሉ ከሕይወታችን ሙሉ በሙሉ ይጠፋል ማለት አይደለም፣ በፍጹም። ነገር ግን ትግሉን የምንመለከትበትን መንገድ ይቀይረዋል። በተስፋ እንድንጋፈጠው ያደርገናል። እውነታው ይሄ ነው። በዚህ ምድር ላይ ኃጢአት አልባ ፍጽምና ላይ አንደርስም። ያ ወደፊት የሚመጣ ተስፋ ነው። ይልቁንስ የእውነተኛ አማኝ ምልክት ምንድን ነው? ኃጢአት ሲሰራ የሚሰማው ጥልቅ ሐዘንና ወደ እግዚአብሔር ለመመለስ ያለው ፍላጎት ነው። በአጭሩ አማኝ አሁንም ኃጢአት ሊሰራ ይችላል፣ ነገር ግን በኃጢአት ውስጥ በደስታ መኖር አይችልም። መጽሐፍ ቅዱስ በምሳሌ መጽሐፍ ላይ ጻድቅ ሰው 7 ጊዜ ቢወድቅም እንኳን እንደሚነሳ ይናገራል። ይሄ ቁጥር የሚያሳየው ምንድን ነው? መውደቅ የጉዞ አካል ሊሆን እንደሚችል ነው። ወሳኙ ነገር ግን መውደቃችን ሳይሆን በጸጋው መነሳታችን ነው። እናም በወደቅን ጊዜ እንኳ ብቻችንን አይደለንም። ቃሉ እንዲህ ይላል፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ይህ እጅግ አስደናቂ መጽናናትን የሚሰጥ ቃል ኪዳን ነው። በአብ ፊት የሚቆምልን ጠበቃ አለን፣ ኢየሱስ ክርስቶስ። እርሱ ለኃጢአታችን ሙሉ ዋጋ ስለከፈለ ይቅርታና ምሕረት ሁል ጊዜ ይጠብቀናል። በመጨረሻም በውስጣችን በምንሰማቸው ሁለት የተለያዩ ድምጾች መካከል ያለውን ልዩነት መለየት በጣም ወሳኝ ነው። የሰይጣን ድምፅ ተስፋ ለማስቆረጥ ይከሳል፣ ያወግዛል። የመንፈስ ቅዱስ ድምፅ ግን በፍቅር ገዝቶ ወደ ንስሐ እና ወደ መታደስ ይመራል። እናም ይህንን ትንታኔ የምንደመድመው በዚህ ኃይለኛና ወደፊት ተስፋ በሚሰጥ ቃል ኪዳን ነው። የመጨረሻው ድልና መዳን ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። ስለዚህ በትዕግስትና በተስፋ እንጠባበቃለን።